ያ ሁሉ ተስፋዬ እንዳለ ሙሉ በሙሉ ማለት ይቻላል ተሟጠዋል። እና ይሄ ሳይኮሎጂካሊም ብቻ ሳይሆን ፊዚካሊም ያለኝ አቅም ሙሉ በሙሉ ነው ያጣሁት። እና በተለይ በቃ ዛሬ ከትላንትና ከማታ ጀምሮ መንቀሳቀስም ነው ያቃተኝ። አሁን አልቻልኩም ሙሉ በሙሉ ሊባል ይችላል ተስፋ መቁረጥ ላይ ነኝ። እና እሱን የከበደኝ ከምንም በላይ እንደው እዚህ ላይ ሆኜ ሁሉንም ነገር እንግዲህ የእናንተም ቤተሰቦች ናቸው፣ የሁላችንም እናቶች ለእኛ እናቶች ናቸው። እንደዛ ሆነን ነው እስካሁን የኖር ነው። የአንተ ቤተሰብ እንደኔ ቤተሰብ፣ የኔም ቤተሰብ እንደናንተ ቤተሰብ ሆነን ነው ሁሉም እናንተም እዚህ ጋር ያሉት ብሩክ እንደዚህ እንድትሆን ሲጀምር አልፈልግም። ጠንካራ እንደሆን ከቃሉ እየሰማኝ ነው ብሩክ። አይ ፈጣሪ፣ የብሩኬ ነገር ኧረ ምን ይሻላል? ወይኔ ፈጣሪ ሆይ፣ እውነት ሳናስበው ይህን የመሰለ ልጅ ልናጣው ነው ማለት ነው። ከ5 ቀን ያነሰ እድሜ ነው ያለው ይለናል ሉሊ። እውነት ለመናገር በጣም ነው ያዘንኩት፣ በጣም ማለት ነው። እኔ እግዚአብሔርን ግን እንጃ፣ ግን ወይኔ መድኃኒዓለም ብቻ እሱ ውሸት ያድርገው። ቃላት አጠረኝ። ማዳመጥ ራሱ ቪዲዮ ማዳመጥ መጨረስ ነው ያቃተኝ እውነት ለመናገር እግዚአብሔርን። ኧረ ምን ጉድ ነው እንጃ አላቅም። ፈጣሪ ብሩክ ያይዞ፣ የንጹህነት አምላክ የጀግንነት አምላክ እግዚአብሔር በጎ ያርግህ። እንደው ዛሬ መድኃኒቱ ጠፍቶ ነው። መድኃኒቱ እኮ ይኖራል፣ የሚሰጥ ጠፍቶ እንጂ መድኃኒቱማ ይኖራል ጎበዝ። ምክንያቱም ስንት የሚያሳብድ የሚገል ስንቱ ዝጋ በየሚዲያው ላይ እንትን ላይ መርጌታ ተብዬዎች ምናምን ብዙ መድኃኒት ይሰጣሉ። እውነት ለዚህ መድኃኒት ጠፍቶ ነው? መድኃኒቱ እኮ ይኖራል፣ አለመገናኘት እንጂ ማለት ነው። እና ፈጣሪ ሆይ ሁላችንም እንጸልይ። ከቻላችሁ ግን እውነት የምላችሁ አበሻ መድኃኒት የተባለበት ቦታ ብትሄዱ መድኃኒቱ ይገኛል ብዬ አስባለሁ። ምክንያቱም ይሄ የአበሻ መድኃኒት የሚያውቁ ሰዎች ስለ እንደዚህ አይነት ነገር ያውቃሉ ብዬ ስለማስብ ማለት ነው። እና ከጥንቁልና ጋር እንትን አትበሉት፣ አታገናኙት። ጠንቋይም ቢሆን እኮ ቅጠሎቹን ቀምሞ ነው የሚሰጠው እሱ በዛ በቅጠሎቹ አማካኝነት ሌላ ተግባር ይፈጽም እንጂ ማለት ነው። ወይኔ መድኃኒዓለም፣ ቅጠሎቹ ማንኛውም ሰው የሚጠቀማቸው ቅጠል ነው የሚሆኑትና ታውቃላችሁ። ፍየል እባብ በልታ ምንድን ነው የምታደርገው? ሮጣ ቅጠል ነው የምትበላው፣ መጀመሪያ እባቡን ከበላይ በኋላ ማለት ነው። እና እንደምንም ብላችሁ መድኃኒት የሚሰጡበት ቤቶች ውስጥ እየሄዳችሁ ብትፈልጉለት ባይነኝ። እኔ እውነት ለመናገር እኔ አላቅም፣ በጣም ነው የጨነቀኝ የከበደኝ። ብሩኬ ቤተሰቦች፣ ብሩክዬ መድኃኒዓለም እኔ ምንም አያሰማን ነው የምለው። በጣም ጨንቆኛል። እኔ እግዚአብሔርን በቃ ቪዲዮን ራሱ ማጨረስ ነው ያቃተኝ። እግዚአብሔርን በጣም ነው ያሰብኩት። እንዲህ ወጣቶቹ እንደዚህ ሲያልቁ፣ እነዚህን የመሳሰሉ ወጣቶችን ፈጣሪ ከእናንተ ጋር ይሁን እና ሁላችሁም እንጸልይ፣ ጌታን እንጸልይ። እኔ አላቅም ምን እንደምንል አሁን። እኔ እንጃ። እስኪ እውነት አምናችኋል? አሁን ከ5 ቀን በታች 5 ቀንም የለውም የነጭ ደም ሲሉ በሙሉ የለም ምናምን ልዑሌ ሲል እውነት ውስጣችሁ ምን ያህል እኔ እንጃ አላቅም። እውነትም ውሸትም እየመሰለኝ ነው። እና እኔ አላቅም ብቻ መድኃኒዓለም ብሩኬ እኔ ምንም አልልም፣ አንተ ጋ ይሁን ያለ ማለት ነው። ውድ ቤተሰቦች